አባቴ ተረጋጋልጭ ቁጭ በልና ነው። ምንም ረጋጋው ነገር የለም። ለምንድን ነው ያልነገርሽኝ? ስለምትለው ነገር ምንም ማውቀው ነገር የለም። ታውቂያለሽ፣ በደንብ ታውቂያለሽ። ቆይ እሺ ማን የነገረ? ናታንና ሳሚራን ትናንትና አግኝቻቸው ነበር። ከመሰረት ጋር ተገናኝተው እንደነበረ እና መሰረት አንቺንም እንዳገኘችሽ ነግረውኛል። ስለዚህ ለምንድን ነው ያልነገርሽኝ? መሰረት ከመጀመሩ ነው እውነት ማውራት የጀመረችው። እሷ እንደማትዋሽ እኔም አንቺ ጠንቅቀን እናውቃለን። አሁን ጀምራ ቢሆንስ? ለነገሩ አንቺ እውነቱን ትነግሪኛለሽ ብዬ ማሰብ የኔ ጅልነት ነው። ምን እያልክ ነው የኔ አባት? ስለ እሷ ጉዳይ ዘግተን አልነበር እንዴ? አንቺ መዝጋት ትችላለሽ፣ እኔ ግን ሁሌም ማስባታለሁ። ተው እንጂ የኔ አባት፣ ለእኔም ዘንልኝ እንጂ። እስከ ዛሬ ተጫውተሽብኛል። ከዚህ በኋላ ግን በቃ የኔና ያንቺ ነገር እዚህ ጋር ያበቃ። እንዴ ምን እያልከኝ ነው? ያቺን ምስኪን ሴት እፈልጋታለሁ። ስለዚህ ከቻልሽ ከዚህ በኋላ ልታገኝ እንዳትሞክሪ። በቃ ማለት እንዴ? በቃ ወንዶች ስትባሉ እንደዚህ ናችሁ? እንዴት ነህ? አስመሳይ ውሸታሞች ናችሁ። መልስልኛ አይደላችሁ? ምንድን ነው ማወቅ የፈለግሽው? ለምንድን ነው ራስህን እንዳካል ጉዳተኛ አድርገህ የምትኖረው? ይህ ማለት እኮ ፈጣሪ የሰጠህን ጤና ንቀህ በሰው ዘንድ አላግባብ ትኩረት ለማግኘት ነው አይደል የምታደርገው? እስኪ እኔ የምንጠይቅሽ ውርደት፣ ክህደት፣ ተስፋ መቁረጥ፣ መተንፈስ እስኪያቅትሽ አስጨንቀውሽ ያውቃሉ? ንገሪኝ እስኪ። የምታፈቅሪው አካሌ ብለሽ የምታስቢው ሰው ከአንቺ ጋር አብሮ እየኖረ የሌላ ሰው ገላስ አቅፎ እንደሚተኛ ስታቂ ምንድን ነው የሚሰማሽ? ምንድን ነው የምታረጊው? እያልክ ያለው አልገባኝም። እንደዚህ አይነት ስሜቶች የሚገቡሽ ኖረሽ ስታልፊያቸው እንጂ ሌላ ሰው ሲነግርሽ አይገባሽ። አንዳንድ ስሜቶች ሲነገሩን እንደ ኖር ነው ያክል ይሰሙናል። ግዴላ ንገረኝ፣ ምንድን ነው የተፈጠረው? እዚህ ዲያሪ ላይ የኔ ህይወት ሁሉ ነገር አለ። አንብቢው። ኖ እዚህ አይደለም የምታነቢው፣ መኝታ ክፍልሽ ገብተሽ አንብቢው። ይሄ ጉዳት ለኔ ውቧ ሚስት ትልቅ ህመም ይዞባት እንደሚመጣ ሳስብ በጣም ያመኛል። እንዴት ነው ከኔ ፍቅር ፈልጋ ለመቻሏን ስታስብ ምን ይሰማት ይሆን? አላውቅም። ሕክምናዬን በጥሩ ሁኔታ እየተከታተልኩ ነው። ዓለምዬ አንዳንዴ የሚያነጫንጫት ነገር ትንሽ ምቾት እየነሳኝ ነው። አንድ ነገር ግን አውቃለሁ፣ እሷ ከኔ ውጭ ህይወት የላትም። ልክ እኔ እሷን ሳላስብ ስቀር ባዶነት እንደሚሰማኝ። መዳን የጀመርኩት ከሆስፒታል ከወጣው ከ4 ወር በኋላ ነበር። ነገር ግን ከ2 ወር በኋላ በጣም አገግሜ ሴክስ ማድረግ እንደምችል ዶክተሩ ነገረኝ። በጣም ደስ ብሎኝ ወደ ቤት መጣሁ። የባለቤቴን የናፈቀኝን ገላ እስካቅፍ ቸኩዬ ነበር። እሷም ይሄን ስታቅ ምን ሊሰማት እንደሚችል ሳስብ እየጓጓሁ ነበር። ልክ በሯ ላይ ደርሼ ላንኳኳ ስል ግን ባለቤቴ ዓለም የዘላለም አብሬያት እኖራለሁ ያልኳት ያቺ እንደ ንግስት የማያት ሴት ከማላውቀው ወንድ ጋር በስልክ እንዴት ሴክስ እንዳደረገች ስታወራ ሰማኋት። በፍጹም ደነገጥኩ። የሰማሁትን ማመን አቃተኝ። ሁሉም ህይወት ያለው ነገር በጠቅላላ ከምድር ላይ የጠፋ መሰለኝ። የዛን ቀን የተሰበረው ቅስሜ የዳነውን ሰውነቴ ዋጋ ሳጣ። እንደዛ በተከበረ ሰርግ ያገባኋት ያቺ ቆንጅየዋ ሚስቴ
ጓደኞቼ ሁሉ የሴት እውነተኛ ምልክት ነች ብለው ያሰቧት ሴት ድንገት በዚህ መልኩ ስትጎዳኝ ሁሉም ነገር ጨለመብኝ። አንዳንዴ ልፈታት አስብና እሱም ሌላ ውርደት መስሎ ይታየኛል። በዛ ላይ ከልጅነቴ ጀምሮ የምወደው አንድ አባባል አለ። መከራ የሰውን ልጅ ያጠነክራል። ግን ስህተት የነበርኩት ጠነከርኩ ባልኩ ቁጥር ጠነከርኩ ባልኩ ቁጥር ውስጤ አቅም እያጣ እየፈራረስኩ መጣሁ። እየኖርኩ ያለው ግን እየሞትኩ ይመስለኛል። አይነት ጥንካሬ ነው። ጠንካራ በሆንማ ያኔ ይፈታት ነበር። ጠንካራው እኔ ሳልሆን አንቺ ነሽ። እንዴት እንደዚህ ልትል ቻልክ? ይህን ለማለት በአንቺና በእሷ መሀል ያለውን ልዩነት ማወቅ በቂ ነው። አንቺ ከዘመናት በፊት የምታፈቅሪውን ወንድ ፍለጋ መጣሽ። እሷ ግን ጎኗ ሆኜ ሌላ ሰው ገላ ትናፍቃለች። ለአንቺ ፍቅርሽ ልክ ነው። የኔ ፍቅር ነው ስህተት ውስጥ ያለው።
እንዴት አደርሽ? እንዴት አደርሽ? ይቅርታ አድርጊልኝ። ውስጤ በጣም እየተረበሸ ነው። እባክሽ ዛሬ አብረሽኝ ወይ? ምክንያትሽን ትነግሪኛለሽ? አላውቅም፣ ግን ውስጤ ፍርሃት እያለኝ ነው። አይዞሽ፣ አትፍሪ። በዛ ላይ ሁሉ ነገር ቶሎ እንዲያልቅ ከፈለግሽ እያሱን አምጪልኝ። አንቺም እስከ መቼ ከአንዱ ጋር እየኖርሽ ከአንዱ ጋር እየተኛሽ እንዴት ይሆናል? እሱ እኮ ነው ውስጤ ፍርሃት ያለኝ። እባክሽ በድዬሻለሁ፣ ይቅርታ አድርጊልኝ እባክሽ። እኔን ይቅርታ መጠየቅ ምንም ጥቅም የለም፣ አትድከሚ። እሺ አለንን ይቅርታ አልጠይቅም። ምን ብለሽ? እኔ እንጃ፣ በቃ ዝም ብዬ። ጥሩ ሀሳብ ይመስላል፣ ግን ደግሞ ይቅርታ ስጠይቂው በዛውም እንደምትማግጭበት መናገር ይኖርብሻል። የማይሆንም እንዴ? አይሆንም። እና ለምንድነው ይቅርታ የምትጠይቂኝ ሲልሽ ምን ትይዋለሽ? አላውቅም። አይሽ ዝም ብለሽ ነው የምታደክሚኝ። ምንም አይነት ምክንያት የለሽም። አሁን ላንብብበት። ለሊት በጓሮ ነው የገባሁት። ዛሬ ደግሞ ምንድነው? ፈገግታ በፈገግታ ሆነሻል። የሆነ ሰርፕራይዝ አለ ላንቺ። የምን ሰርፕራይዝ? እስኪ ገመች። በዚህ ሰዓት ሰርፕራይዝ ሊያደርግሽ የሚችለው ነገር ምንድን ነው? እንጃ። ምንድን ነው? እያሱን አገኘሁት። እንዴት በዚህ ቅጽበት ልታገኙ ቻልሽ? በዚህ ቅጽበት ስንት ጊዜ ሙሉ መሰለኝ ስፈልገው የነበረው። ምን ነው ደስ አላለሽም እንዴ? ኧረ ደስ ብሎኛል። ለማንኛውም ከሰዓት ይዤው እመጣለሁ። ልብስ ልቀያየርና ልውጣ። ደስ አለሽ? የኔ ውድ ባል እንዴት አደርክ? እንዴት አደርሽ? አለሁልህ። እዚህ ነው እንዴ ያደርሽ? ውይ በጠዋት ነው የመጣሁት፣ ግን በጣም ይቅርታሽ ሳላስፈቅድ ስላደርኩኝ። በነገራችን ላይ ለጓደኛዬ ትልቅ የምስራች ነው ይዤ የመጣሁት። የምን ምስራች? ፍቅረኛዋን አገኘሁት። ፍቅረኛዋን ዛሬ ከሰዓት ተቀጣጥረናል።
ከዛ ቤት ይዤው እመጣለሁ። ምን ነው ደበረህ እንዴ? ኧረ አልከፋኝም። ለምን ይከፋኛል? ተይ ዛሬ ለሱፐር ማርኬቱ ዕቃ አስገባለሁ። የኔ ዋል ደህና ዋል። እሺ አያላለች አንተ ማታ ምን ተፈጥሮ ነው? አረ እኔ ራሴ ምንም የማውቀው ነገር የለም። መድኃኒቱን እንደሰጠሽኝ ብርጭቆ እስከጨመርኩት በኋላ ከዛ በጣም ታሳዝናለህ። አው ለነገሩ እኔም እኮ አዝኛለሁ፣ ግን አያል ተርፋለች። ከዚህ በኋላ ውላችን ተቋርጧል። ለምን አለሜ? ምክንያቱም ስለማጠቅመኝ። ለነገሩ ለራሴም አልጠቅም። ምትይ ነገር አለ? እንጃ ስሜቴ ሁሉ ድብልቅልቅ ብሎብኛል። አሁንም ትወጂዋለሽ? አይ በፊት የምወደውን ያህል አሁን ያ ስሜት ይሰማኛል ማለት አልችልም። ግን የቀረ የሆነ ትንሽዬ ስሜት አለ አይደል? እንዴት አደራችሁ? አልዬ እንዴት አደረሽ? አይዞህ ምንም አልሆንኩም። ማታ ለኔ ያዘጋጀህልኝን ጽዋ ለራስ አድርጌልሃለሁ። አልዬ ይቅርታ፣ በጣም ይቅርታ፣ በጣም ይቅርታ አድርጊልኝ። የሚገል መድኃኒት ሰጣ ቢሆን ኖሮስ ጸጸቱን አልችለውም ነበር። እውነቴን ነው የምልሽ። ይቅርታ። ይቅር ብያለሁ። እውነትሽን ነው? የምርሽን ነው? ከዚህ በኋላ ግን ላይህ አልፈልግም። ማት ካሁን በኋላ እዚህ ቤት እንድመጣ አልፈልግም። አይዞህ መሄድ እንደምችል ንገራት። እንዴ አለ፣ ይሄ እኮ ሚስጥር ነው። አትፍራ፣ አውቃለሁ። ቆይ እዚህ ቤት ምንድን ነው እየተካሄደ ያለው? ይኸውልህ ማት፣ ከአንተ ጋር ዕቃ ዕቃ መጫወት ሰልችቶኛል። የፈለግከውን ማድረግ ትችላለህ። አለ፣ ውስጤ ትልቅ ቦምብ ነው ያለው። አፈንዳው። ከፈነዳ ፍንጥርጣሪው አንተንም ነው የሚጎዳው። ላፈንዳው? አፈንዳው ነው። እሺ እናያለን። ምን ተፈጥሮ ነው? እናት በጣም ይቅርታ። አቤት። ሊያገባኝ ይችላል ግን ስለሆንኩ ልንገርሽ ብዬ ነው። ምንድን ነው? ጓደኛሽ የሆነ ነገር ስጨምር ስላለ ብርጭቆሽ ውስጥ። እርግጠኛ ነሽ? እርግጠኛ ነኝ። በጣም ይቅርታ። እሺ በጣም አመሰግናለሁ። ሊያገባኝ ስለሚችል ነው ግን ስትቆጪ ሴሌ ስለሆንኩ ማየት ስለሆንኩ ዶሬኒዮ ቺርስ። ቆይ እንዳትጠጣ። ለምን?
ኮሌጅ እያለን ወይን ስንጠጣ የምንጫወተው ጨዋታ ነበረ። የኔ ቆንጆ ምንም አይነት ጨዋታ ቢሆን ካንቺ ጋር ነች። ብርጭቆ ማየት ይቻላል። እኔ ነኝ። እሺ ብርጭቆ ማየት አይቻልም። እኔ ነኝ። አሁን ምረጥ። ያንተ የቱ ነው? ጎበዝ። ቺርስ። አሁን ሻት ማድረግ ይቻላል። የት አባቱ ሰራው? ማንን? አለምን ነው። ምን አድርገህ ነው የሰራህላት? አያለ የኔ ምስኪን አንቺን የመሰለች ምስኪን ልጅ መድኃኒት ሰጠህ ገለዋን እንደፈለግክ አድርጋት ማለት አሁን ፌር ነው ወይ? ኧረ እባክህ ሌላስ? ትዝ ይበልሽ አለፈው ስለ ፍቅር የነገርኩሽ የት አምጥቼ ይመስል? ከየት ታመጣዋለህ? አስበው ነዋ። እኔ ነኝ ማለት የማስበው። ተሳስተሽ ሌላ አለ ጎበዝ ነሽ እኮ አንቺ። ዝቅ ብለሻል። እሷ እናንተ መሀል ከባድ ጦርነት ነው ያለው። ከቻላችሁ ራሳችሁ ጨርሱት። እኛ ምንም ማናውቀውን አትጉዱን። ቆይ ምን አስበሽ ነው? ደስ ብሎ መተህ ታቅፈኛለህ ብዬ ስጠብቅ ጭራሽ ሀሳቤን ትጠይቀኛለህ። እስከ ዛሬ ሳትነግሪኝ ታዲያ ድንገት አገኘኋት ስትይኝስ? ስላገኘኋት ነው። እሺ ቆይ መቼ ነው ያገኘሻት? በመጀመሪያ ተረጋጋ። እስኪ ልጠይቅ፣ እኔ ላገኛት? ሌላ ሰው ያገኛት? ምን አዲስ ነገር አለው? እስከ ዛሬ ታዲያ አይ ምንድነው እንደዚህ የሚያደርገኝ? ታገኘሽ ነው በቃ። ምንድነው አንድ ነገር ላይ እንደዚህ ሙዝዝ የሚያደርገኝ? እሺ አሁን የት ነች? እኔ ቤት። እኔ ቤት? አዎ። ምን ነው ችግር አለ? ይኸውልህ እስከ ዛሬ ድረስ ስትጮህ የፈለግከውን ነገር ስትናገር ዝም ብያለሁ። ያንን ነገር ደግሞ ያደረኩት ወንድ ሆነ ሳይ ደስ ስለሚለኝ ነው። አሁን ግን እኔ ተራ ነው። ምን ልታደርጊ? አሁን በደንብ ስማኝ። የምልህ ነው የማታደርግ ከሆነ እኔ ጋር ያለ መረጃ ሲኒማ ቤት የሚያስገባ ትኬት ሳይሆን ፀጉርን አስላጭቶ ካርቻሌ የሚያስወረውር ትኬት ነው ያለኝ። ተግባባል? ምን ሆነ? ድገመኝ። የሆንከውን ንገረኝ። ድገመኝ አልኩ። እንድደግምህ የሆንከውን ንገረኝ። ምንድን ነው የሆንከው? ወንድምህ ወንድሜ ምን ሆነ? ጀመር ምን ይሆናልና ነው አሁን ምንም ይሁን። ወንድሜ ምንድን ነው የሆነው? ወንድሜ ምንድን ነው የሆነው? ንገረኝ፣ ምንድን ነው የሆነው? እሺ እነግርሃለሁ። ልቀቀኝ። ወይ ግን እናንተ ወንድማማቾች ከኔ አንገት ምንድን ነው ያላችሁ? ምንድን ነው የሆነው? ንገረኝ። አልነግርህም። እውነቱን ልንገርህ፣ ወንድምህ እግሩን አላመመው ከዳነ ቆይቷል። ማለት እንዴት? ይኸውልህ አንድ ቀን ወደ ቤት ሲሄድ
ያለ ክራንቹ ቆሞብኛል። ለሁሉም እናገራለሁኝ ብዬ ስለ ከፍላለሁ አለ። ዛሬ ደግሞ ምን እንደተገኘ አላውቅም። መክፈሉን አቆመ። ይኸው መጣሁና ላንተ ምን ሆነ? ከሱ ራስ ወጣ